ዛሬ ደግሞ ይኸው እንደምታዩት በእንደዚህ አይነት መልኩ ያማረ የሚጣፍጥ ደስ የሚል የፈጣይር አሰራር ይዤላችሁ ብቅ ብያለሁ። ትወዱታላችሁ፣ እንደምትወዱት አልጠራጠርም። ምርጥ አሪፍ አሰራር ነው። ብሉኝ ብሉኝ የሚል በጣም የሚጣፍጥ አሪፍ የሆነ አሰራር ነው ማለት ነው ይዤላችሁ የመጣሁት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቢንት ኑር ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እንግዲህ መግቢያ ላይ እንደተናገርኳችሁ የፈጣይር አሰራር ነው ይዤላችሁ የመጣሁት ዛሬ። በምታዩት መልኩ ያማረና ምርጥ የሆነ ፈጣይር አሰራር ነው ይዤ የመጣሁት። እንግዲህ ከቪዲዮዬ ከመጀመራችሁ በፊት ላይክ አድርጉ። ላይክ አድርጋችሁ ጀምሩት። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሆኑ፣ ተቀላቀሉኝ። ዘወትር የመለቃቸው ቪዲዮዎች ቶሎ እንዲደርሷችሁና የኔን ሙያ እንድትካፈሉ ወይም ደግሞ እኔ መሰራቸው እናንተን ያስተምራል፣ እናንተን ይጠቅማል ብዬ የምለቃቸው ቪዲዮዎች በቶሎ እንዲደርሳችሁና እንድትጠቀሙ ቤተሰብ መሆን አለባችሁ። የደወል ምልክቱን በመጫን ቤተሰብ ሁኑኝ፣ ተቀላቀሉኝ እላለሁኝ። በመቀጠል በዚህ መልኩ የምሰራውን አሰራር በጥሞና ተከታተሉኝ። ቀጥታ ወደ ቪዲዮ። እዚች ጋር ንጹህ ሳህን አዘጋጅቻለሁ። ከዛን ፕሮሰሶችን እያዘጋጀሁ እገኛለሁ። እዚች ጋር እንቁላል አለኝ። አንድ እንቁላል፣ ካሜራ፣ የሾርባ ማንኪያ አንድ ተኩል ነው የተጠቀምኩት። እዚህ ጋር ቤኪንግ ፓውደር፣ ቫኒላ እንዲሁም ትንሽ የጨውና ስኳር፣ አንድ የሲኒ የቡና ሲኒ ነው የተጠቀምኩት ስኳር። ቫኒላው ይሄ ነው። ቤኪንግ ፓውደር ይሄን የተጠቀምኩት። እነዚህ ናቸው ማለት ነው። እዚች ጋር ወተት አለኝ ብዙም ያልሞላ። እኔ ትንሽ ስለምሰራ ነው። እናንተ አንድ ሙሉ ወይም አንድ ከግማሽ ሁለት መጠቀም ትችላላችሁ በመጠኑ። ሁሉንም አንድ ላይ አዋሃድኩት። እንቁላሌ ሰብሬ ያስገብቻለሁ። ከዛ ወተቱንም ማስገባውት። ከዛ በመምቻ እዚች ጋር ዘይት የሻይ ቦሽ ግማሽ የሚሆን ዘይት ጨምር ያለው። ከዛ እንመተዋለን፣ በደንብ አርገን እንመተዋለን እስኪ ዋሃድልን ድረስ። በደንብ አርገን ከመታ ነው በኋላ ካዋሃድ ነው በኋላ በደንብ እያዋሃድኩት ነው ማለት ነው። በደንብ መዋሃድ ስላለበት እንቁላሉ የተለያየ ካሜራው ስኳሩ ምኑ በደንብ መትቻለሁ። ከፈለጋችሁ መምቻ መጠቀም ትችላላችሁ፣ ግን እኔ የሚመቸኝ ይሄ ነው ማለት በማሽን ማለት ነው። ግን ትንሽ ስለሆነ በዚህ ቢሆን ይመረጣል። እዚች ጋር በወንፊት ነፍቼ ያዘጋጀሁት ነጭ ዳቦ ዱቄት አለኝ። አንድ ለክቼ ጨምራለሁ፣ ግን ስላልተመቸኝ በአንድ እጄ ስልክ ስለያዝኩኝ 3 የውሃ ብርጭቆ ነው የተጠቀምኩት ማለት ነው። እናንተ ከዛ በላይ መጠቀም ትችላላችሁ በመጠኑ እንደፈለጋችሁት። ከዛ እዚች ጋር አቦካሁት። ውሃ ብዙ አልጨመርኩም፣ ምክንያቱም ወተቱ ስላለው ውሃ በጭራሽ አልጨመርኩም። ከዛ አቦካሁት፣ በደንብ አሻሁት። በደንብ ማሻት ይፈልጋል ፈጣይር ነገር ስንሰራ። ይሄ ለፈጣይር ስለሆነ በደንብ መታሸት አለበት። ይኸው በዚህ መልኩ ኩፍ ብሎልኛል ማለት ነው። ከአንድ ሰዓት በኋላ ነው ማለት ነው ኩፍ ያለልኝ። ከዛ እዚች ጋር ጁብን ኬሪ አዘጋጅቻለሁ። ጁብን ኬሪ ውስጥ ላይ ልናረግበት ቆራርጬ አዘጋጅቻለሁ ማለት ነው። እና በዚህ መልኩ እየጠቀለልኩት እገኛለሁኝ። ትንሽ እየቆነጠርኩ ከውስጡ ጁብን እያረኩ ማድቦልቦል ማለት ነው። እያድቦለቦሉ ማስቀመጥ ነው። ይሄን ያህል የሚከብድ ነገር የለውም እና በጣም ይጠማል። በጣም አሪፍ ፈጣይር ነው ማለት ነው። እንደምትወዱት አልጠራጠርም። ቪዲዮን ላይክ እያረጋችሁ ላይክ ማድረግ እንዳትረሱ። ቤተሰብ ሰብስክራይብ እያደረጋችሁ በመልካምነት አበረታቱኝ እላለሁ። እንግዲህ በዚህ መልኩ እያድቦለቦልኩ እያስተካከልኩ እገኛለሁኝ።
ስጨርስ ተመልሼ እንገናኛለን ማለት ነው። ማድቦልቦሉ ጊዜ ስለሚወስድ ቪዲዮ እንዳይረዝም ስጨርስ እመለሳለሁ። ላይክ እያረጋችሁ ሼር እያደረጋችሁ ቤተሰብ አበረታቱኝ። ዘወትር የምለቃቸው ቪዲዮዎች እንዲደርሳችሁ ቤተሰብ ያልሆናችሁ ሰብስክራይብ እያረጋችሁ ቤተሰብ እና በዚህ መልኩ እያድበለቦልኩ ነበረ። ትንሽ ካሜራ አቀራረጽ ላይ እዚች ጋር አልተመቸኝም ነበረ። ስልኩ አስቀምጬ በሁለት እጄ መስራት ስላለብኝ አብዛኛው ጊዜ በአንድ እጄ ስልክ ይዤ በአንድ እጄ ስቀርጽ ነው በአንድ እጄ ስሰራ ነው ቪዲዮ የምቀርጸው ማለት ነው። ዛሬ ግን እዚች ጋር ለማድቦልቦል ሁለቱም እጄ አስፈላጊ ስለሆነ ስልክ ያስቀምጬው በዚህ መልኩ ቀርጾልኛል ማለት ነው። እንግዲህ ምንም ማድረግ አይቻልም እና አሁን አድቦልቡዬ ጨርሻለሁ ማለት ነው። ይኸው በዚህ መልኩ በሚያምር መልኩ በቅርጽ ቅርጽ አርጌ በመስመር መስመር አርጌ አስቀምጫለሁ። እዚች ከአንድ እንቁላልና አንድ ሹርባ ማንኪያ ስኳር ተጠቅሜያለሁ። በደንብ አዋህደዋለሁ። እሱም ለምንድን ነው ያድቦለበል ነው ፈጣይር ላይ ለማቀባት ማለት ነው። ምክንያቱም አንደኛ አለ ከለሩ ያማረ ከለር ቢጫማ ከለር እንዲሆን ያደርጋል። ሁለተኛ ደግሞ ጣዕሙ አሪፍ ይሆናል ሲበላ ማለት ነው። እና በዚህ መልኩ ቀባዋለሁ። እናንተ በስኳሩ ቦታ ወተት መጠቀም ትችላላችሁ። እንቁላልና ወተት አንድ ላይ በማዋሃድ ከላይ ሲቀባ በጣም አሪፍ ነው የሚሆነው። በተለይ ወተቱ ልስልስ እንዲል ነው የሚያደርገው ማለት ነው ፈጣይሩ። እኔ ግን የተጠቀምኩት ስኳር ነው። በዚህ መልኩ እየቀባሁት እገኛለሁኝ። ሁሉንም አዳርሽ የቀባባሁት። ከዛ ጥቁር አዝሙድና ትንሽ የጥቁር አዝሙድና ሰሊጥ አለኝ ማለት ነው። የሰሊጥ ፍሬ ከላይ ለሞድ ወይም ደግሞ ለዲኮር ነው የሚባለው ለዲኮር እና በዛውም ያው ጠቃሚ ናቸው ማለት ነው። ጥቁር አዝሙድ የታወቀ ነው፣ ምግብ ያጣፍጣል፣ ቃናው ራሱ ደስ ይላል ምግብ ውስጥ ሲበላ ማለት ነው። እና ያው ከላይ አደረኩኝ ሁለቱንም እንቁላሉ እና ስኳሩ ከላይ ስለተቀባ እንቁላሉ ጥብቅ አድርጎ ነው የሚይዘው፣ አይረግፍም ማለት ነው። እዛው ላይ ነው ተጣብቆ የሚቀረው። እና በዚህ መልኩ ጨርሻለሁ ቤተሰብ። እና ከዛ ከድኜ ያስቀምጠውና ለግማሽ ሰዓት ያህል ኩፍ እንዲል ጠብቀዋለሁ ማለት ነው። ይኸው በዚህ መልኩ ደርሶልኛል። በዚህ መልኩ አብስዬ አውጥቻለሁ። አሁን የተዘጋጀ ስኳር አለኝ፣ የቀለጠ ስኳር ላይ እየደፋው እገኛለሁ። ከላዩ ላይ ስኳሩ ሲደረግበት የሌለ ልስልስ ይላል። ደርቆ የነበረው ድርቅ ያለው ነገር እንዲለሰልስ ይረዳዋልና ደግሞ በጣም ነው የሚጥመው። እንግዲህ ሞክሩት፣ ትወዱታላችሁ። የምር በጣም ነው የሚወዱት። የኔ ሴትዮዋ በተለይ ሁሌም ነው ስሪ የምትለኝ ማለት ነው። እና በጣም ትወዳለች፣ በጣም ይወዱታል። እና እናንተም ሞክሩት። ከተመቻችሁ ሼር በማድረግ ለሌሎች ጓደኞቻችሁ አድርሱ። ላይክ እያረጋችሁ እንዲሁም ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖኝ በመልካምነት አበረታቱኝ። እስካሁን ከኔ ጋር ስለነበራችሁም ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።